አሌክሳንደር ከቀምጡ ጋር በቢሮ ውስጥ ይገኛል። በዚህ ጊዜ ግን ናታሊያ እየመጣች ነበር። በዚያ በረዷማ ቀን ናታሊያ ለባለቤቷ ለአሌክሳንደር የዶሮ ሾርባ ወደ ቢሮ አመጣች። አሌክሳንደርም በፍቅር ተቀብሎ ውዴ ዛሬ ልደትሽ እንደሆነ ታውቂያለሽ፣ በከተማ ውድ በሆነ ሆቴል ጣሪያ ላይ ትልቅ ድግስ አዘጋጅቼልሻለሁ አላት። ናታሊያ በደስታ ተሞልታ ለመዘጋጀት ወደ ሆቴሉ አመራች። ናታሊያ ከቢሮው እንደወጣች ግን ያየችው ፍቅር ሁሉ ድራማ መሆኑን የሚያሳይ ክስተት ተፈጠረ። አሌክሳንደር ከሌላ ሴት ጋር በቢሮ ውስጥ ሆኖ በቅርቡ የኔ ትሆናለህ ስትለው ሰማች። የልቧ ትርታ ቆመ። ያ ለአመታት የገነባችው ትዳር በውሸት ላይ የተመሰረተ እንደሆነ ተረዳች። ወዲያውኑ ወደ አንዲት የህግ ባለሙያ ጓደኛዋ ደውላ ከ15 ቀን በኋላ ወደ ውጭ ሀገር ለመሄድ በፕሮጀክት ውስጥ ማማለው አለች። ይህ የ15 ቀን የፍቺና የመለያያ ቆጠራ መጀመሪያ ነበረ። በሆቴሉ የልደት ድግስ ላይ አሌክሳንደር በሚሊዮን የሚቆጠር ገንዘብ በማውጣት ለናታሊያ ርችቶችን ያስታኩስ ነበረ። በዙሪያ ያሉ ሰዎች ሁሉ አሌክሳንደር ለሚስቱ ያለው ፍቅር እንደ ውቅያኖስ የጠለቀ ነው፣ እንዲያውም ኩላሊቱን ሰጥቷታል እያሉ ያደንቁታል። ናታሊያ ግን ያንን ውድ ልብስ ለብሳና የሚያብለጫልጫውን ጫማ አድርጋ ርችቱን ስትመለከት በልቧ እንዲትል ነበረ። እንደ ርችቱ ሁሉ የሰው ልጅም ልብ በቀላሉ ይለወጣል። ያ ትላንት በእውነት ይወደኝ የነበረው አሌክሳንደር ዛሬ ጠፋ። ወደ ኋላ መለስ ብላ አሰበች። አሌክሳንደር እሷን ለማግባት ሲል በአባቷ ፊት ተንበርክኮ ሲደበደብ ብትገሉኝም እንኳን ከናታሊያ አልለይም ሲል የነበረው ጽናትን አስታወሰች። ያኔ በደም ተለውሶ ታገብኛለች ሲላት የነበረው ትዝታ ዛሬ ለደረሰባት ክህደት ትልቅ ጠባሳ ሆነባት። ናታሊያ እንባዋን እየጠረገች ለራሷ እንዲህ ስትል ቃል ገባች። አሌክሳንደር አንተ እኔን መውደድ ካቆምክ እንደፈለግከው ይሁን። ከ15 ቀን በኋላ ከህይወት ለዘላለም እጠፋለሁ። በየቀኑ የምታየው ፈገግታ በውስጡ ያለውን ስቃይ ይሸፍን ነበረ። አሌክሳንደር ግን ሚስቱ ልትተው እንደሆነና ህይወቱ አደጋ ላይ እንደሆነ አላወቀም ነበር። በሆቴሉ ድግስ ላይ አሌክሳንደር በቢሊዮን የሚቆጠር ዋጋ ያለውና በንግስት ተደርጎ የነበረ ዘውድ በናታሊያ ራስ ላይ አደረገ። ላንቺ ታማኝ ፈረሰኛሽ ነኝ፣ እስከ ሞት ድረስ እጠብቅሻለሁ እያለ ሲምልላት፣ ናታሊያ ግን በልቧ ትሳለቅ ነበረ። ታማኝነት ይህ ቃል ካንተ አፍ ሲወጣ አይሰቀጥጥህም ስትል በዝምታ ጠየቀችው። በድግሱ መሃል አሌክሳንደር የኩባንያ አስቸኳይ ስራ መጣብኝ ብሎ ጥሏት ሄደ። ናታሊያ ግን ወዴት እንደሚሄድ ታውቅ ነበረ። አሌክሳንደር ወደ ጽህፈት ቤቱ ሳይሆን ወደ ፍቅረኛው ወደ ሳራ ነበር የሄደው። በማግስቱ ጠዋት አሌክሳንደር ናታሊያ በጣም የምትወደውን የብር ጆሮ ጌጥ ከሩቅ ቦታ ገዝቶ ይዞላት መጣ። ሰርቼ ስመለስ በጣም ስለደከመኝ ቢሮ ተኝቼ አደርኩ፣ ይኸው የምትወጂውን ይዤልሽ መጣ አላት። ናታሊያ ግን ስጦታ ስታይ የሚሰማት ፍቅር ሳይሆን ግርታ ነበረ። አሌክሳንደር እንዴት በአንድ በኩል እየከዳኸኝ መናገር ትችላለህ? ካንተ የሚመጣው ማንኛውንም ነገር ሁሉ ለኔ ቆሻሻ ነው ስትላሰበች። ናታሊያ ድሮ አሌክሳንደር የታመመች ጊዜ ኩላሊቱን ሊሰጣት ሲታገል የነበረው ትዝታ አሰበች። ያላንቺ መኖር አልችልም፣ ሞት እንኳን ሊነጥቀኝ አይችልም ይላት የነበረው ያ እውነተኛ አሌክሳንደር የጠፋ። ዛሬ ግን ያ የሰጣት ኩላሊት ሳይቀር በድክመቱ ምክንያት የሚሰማትን ህመም ሊያስታግስላት አልቻለም። አሌክሳንደር ናታሊያ ዘና እንድትል ወደ መኪና መወዳደሪያው ሜዳ ይዟት ሄደ። በዚያም ሰዎች ሁሉ እንዲያለ አፍቃሪ ባል የት ይገኛል እያሉ ይቀኑባታል። ነገር ግን በዛው ሜዳ ላይ የአሌክሳንደር ጸሐፊና ፍቅረኛው ሳራ በድንገት ተከሰተች። አሌክሳንደር ደንግጦ ሳራን ገሸሽ ለማድረግ ቢሞክርም ሳራ ግን ስለናፈከኝ ነው የመጣሁት ስትል መልእክት ላከችለት። አሌክሳንደርና ናታሊያ እንዳትጠራጠር ውሃ ይዤልሽ ልምጣ ብሎ ዞር ሲል በሶስቱ መካከል ያለው ጥረት አይበገሬ ሆኖ ነበረ። ሳራም በየደቂቃው መልእክት ትልክለት ነበረ። አሌክሳንደርም ፈገግ እያለ ይመልሳል። በዚህ ጊዜ ሁለቱም መልእክት እየተላላኩ እንደሆነ ናታሊያ ገብቷት ነበረ። በውድድሩ ሜዳ በሚገኘው እረፍት ቦታ አቅራቢያ ተቀምጠው ሳለ ሳራ ለናታሊያ በድፍረት መናገር ጀመረች። ይህ የውድድር መኪና ከወንድ ጓደኛዬ ስጦታ ነው አለች። ናታሊያ ደነገጠች። ምክንያቱም ይህ ስፍራ እሷና አሌክሳንደር የፍቅር ቃል ኪዳን የተጋባቡበት ስፍራ ነበረ። ናታሊያ በአሌክሳንደር ላይ ያላት ጥላቻ ጨመረ። ይህ ቦታ ለኔ ቅዱስ ነበር፣ አንተ ግን ለሌላ ሴት በስጦታ ሰጣው ስትል በልቧ አዘነች። አሌክሳንደር ግን ምንም እንዳላወቀ ሆኖ ውሃ ጠጭ እያለ ሊያባብላት ይሞክራል። ናታሊያ ግን ለሳራ እንዲያለች፣ ሳራ እኔ የዚህ ቤት እመቤት እስካሁን ድረስ አንቺ ሁልጊዜም ክብረ ቢስ ውሽማ ሆነች ትቀሪያለሽ አለቻት። ድምፅ አውጥታ ሳይሆን በልቧ። ሳራ በአሌክሳንደር የተላከላትን ውድ ምግብና ጣፋጭ ለጓደኞቿ እያሳየች ስትመካ፣ ናታሊያ ግን የስልካቸውን የብልግና መልእክት በድብቅ ታነብ ነበረ። አሌክሳንደር ለሳራ የሚልካቸውን መልእክቶች እጅግ የሚዘገንኑ ነበሩ። ሳራ ናታሊያን ለውድድር ጋበዘቻት። አሌክሳንደር ሚስት አትችልም ቢልም ናታሊያ ግን በድፍረት ተቀበለችው። በውድድሩ መሃል ሳራ ናታሊያን ለመግደል በመኪናዋ ልትገጫት ሞከረች። ናታሊያ ግን በታምር ተረፈች። አሌክሳንደርና ናታሊያ ፊት ለመታየት ሲል ሳራን እንዴት እንዲህ ታደርጋለሽ? ብትሞት ኖሮ እገልሽ ነበር እያለ ጮኸባትና በጥፊ መታት። ናታሊያ ግን እስከ መቼ ነው ይህንን ድራማ የምትቀጥለው ስትል በንቀት አየችው። ከዛም ናታሊያ ጥሩ ስሜት ስላልተሰማት ወደ መጸዳጃ ቤት ሄደች። እርሱም ተከትሏት ሊሄድ ሲል እርሱ መግባት
እንደማይችልና እሷ ገብታ ልትረዳት እንደምትችል አሳምነው ሳራ ተከተለቻት። በዚህ ጊዜ ግን ልትረዳት ሳይሆን ልትናገራት ነበር የገባችው። በመቀጠል ሳራን ወደ ናታሊያ ቀርባ እንዲህ ስትል ተሳለቀችባት። አንቺ አርጅተሻል፣ ውበትሽም ረግፏል። አሁን ከአሌክሳንደር ጋር አትመጥኝም። ወንዶች ሁል ጊዜ አዲስና ወጣት ይፈልጋሉ። ራስሽን አውቀሽ ብትለቂ ይሻላል፣ ካልሆነ ግን የበለጠ ውርደት ይጠብቅሻል አለች። ናታሊያ ሳትደናገጥ ታዲያ የሚመጥነው እንዳንቺ ያለ ሴት ናት ስትል መለሰችላት። ከዚያም በህመም ስሜት ውስጥ ሆና ቦታውን ጥላ ወጣች። ናታሊያ እንደሄደች የአሌክሳንደር ፊት ተቀየረ። ሳራን ከመስመር አልፈሻል፣ ካልታዘዝሽና ዝም ካላልሽ ዝም የምትይበትን መንገድ አውቃለሁ ሲል ዛተባት። ሳራ ግን የለበስኩትን እያለች በአሌክሳንደር ላይ ተጠመጠመች። ናታሊያ አሌክሳንደር የሰጣትን ውድ ጌጣጌጦች በሙሉ የጋብቻ ቀለበቷን ጨምራ ወደ ጥንታዊ እቃዎች መሸጫ ወሰደችው። እዛም ሊዮናርድ የተባለ የምታውቀው ሰው አገኛት። ለምንድን ነው የምትሸጪው አላት። እሷም ቆሻሻዎችን እያስወገድኩ ነው ስትል መለሰችለት። አሌክሳንደር ጉዳይን ሰምቶ ወደ ቤት መጣ። ለምን ጌጣጌጦቹን ሸጥሻቸው ቀለበታችንም ጭምር ሲል ጠየቃት። ናታሊያ ግን ሳትደናገጥ ለድሆች ልረዳበት ነው፣ ቀለበቱ በስህተት የገባ ይመስለኛል ስትል ዋሸችው። አሌክሳንደር ግን እንዲህ አላት፣ ለዛሬ ይለፍሽ፣ ነገር ግን ድጋሚ እንዲህ ብታረጊ መቀጫሽን ትቀበያለሽ አላት። ባለፈው ሌሊት አሌክሳንደር ሳራ ጋር አድሮ ሲመጣ ናታሊያ የት ነበርክ ስትል ጠይቀችው። አሌክሳንደርን በድፍረት አንዲት ውሻ ስትወድላ ግዛት አድሬ ነው ብሎ የፎቶ ማስረጃ ያሳያት። ናታሊያ ግን በልቧ እንዲህ አለች፣ ከውሻ ጋር ሳይሆን ከሳራ ጋር የክህደት ዘር ስትዘራ እንደነበር አውቃለሁ። ካንተ ክህደት ይልቅ ያለምንም መሳቀቅ የምትናገረው ውሸት የበለጠ ያጸይፈኛል አለች። ከዛም ናታሊያ አቅለሸለሻትና መረበሽ ጀመረች። በዚህ ጊዜ ግን ወደ ሐኪም ቤት አብሯት ሊሄድ እንደሚፈልግ ሲነግራት እሷ ግን ያጨሰው ነገር ካለና እየሸተታት እንደሆነ ትነግረውና ልብሱንና ገላውን እንዲታጠብ ትነግረዋለች። እርሱም እሺ ብሎ ሊታጠብ ይሄዳል። አሌክሳንደር ጓደኛው ማርኮ የፍቅር ጋብቻ ውስጥ ከመግባቱ በፊት ባዘጋጀው የባችለር ፓርቲ ላይ ናታሊያን ይዟት ሄደ። በዚያም ጓደኞቹ እኛ ባለጸጎች ነን፣ እንደ ጥንቱ ዘመን ብዙ ሚስቶች ሊኖሩን ይገባል እያሉ ይቀልዱ ነበር። ናታሊያም አሞኛል ብላ ፓርቲውን ጥላ ወጣች። አሌክሳንደር ግን እሷ እንደሄደች ሳራ ወደ ፓርቲው ገባች። በጓደኞቹ ፊት ሳራን እየሳመና እያቀፈ እንዲህ ይል ነበረ፣ ሳራ በጣም አስደሳች ሴት ናት። እንደ ናታሊያ ሁልጊዜ ፊቷ ኮስታራ አይደለም፣ እሷ ፊት መተንፈስ እንኳን ያስፈራኛል እያለ ይናገራል። ጓደኞቹም እየሳቁ ይህ ጉዳይ ናታሊያ ጋር እንዳይደርስ ሚስጥር እንጠብቃለን አሉት። ይህንን ሁሉ ግን ናታሊያ ቆማ እየሰማችና እያየች ነበረ። አሌክሳንደር ለጓደኞቹ ናታሊያ ይህንን ነገር እንዳታውቅ እንዳይናገሩ ያስጠነቅቃቸዋል። ናታሊያ በአሌክሳንደርና በጓደኞቹ መሳለቂያ መሆኗን ካወቀች በኋላ በደረሰባት ከፍተኛ የልብ ስብራት ምክንያት ራሷን ስታወደቀች። ስትነቃ ግን ከጎኗ የነበረው አሌክሳንደር ሳይሆን ሊዮናርድ ነበር። ሊዮናርድ የነገራት ዜና ህይወቷን የሚቀይር ነበረ። ናታሊያ ነፍሰ ጡር ነሽ፣ ነገር ግን ጽንሱ በአሁኑ ወቅት ደካማ ስለሆነ ከፍተኛ ጥንቃቄ ያስፈልግሻል አላት። ናታሊያ መልቀስ ጀመረች። ለምን አሁን በዚህ አስቸጋሪ ጊዜ ስትል አማረረች። ለመጥፋት የቀራት 12 ቀናት ብቻ ናቸው። ናታሊያ ከዚህ በፊት የነበረውን ክስተት አስታወሰች። የአሌክሳንደርን አይኖቹን እያየች እንዲህ አለችው፣ አሌክሳንደር እንፋታ፣ እኔ ልጅ መውለድ እንደማልችል ሐኪም ነግሮኛል፣ አንተ ግን ወራሽ ያስፈልጋል አለችው። አሌክሳንደር ግን እንደለመደው በድራማ የታጀበ ንግግሩን ጀመረ። ፍቺ በፍጹም ልጅ ባይኖረኝ እንኳን ይህንን ላደርግ አልችልም። እኔ የምፈልገው አንቺን ብቻ ነው። ለእኔ ከምንም በላይ አስፈላጊው አንቺ ነሽ አላት። ይህንንም እያስታወሰች እንዲህ ብላ አሰበች። ሌላ እድል ልሰጠው ይሆን ብላ አሰበች። ነገር ግን ልክ በዚያው ቅጽበት ስልኩ ጠራና ከኩባንያው አስቸኳይ ጉዳይ ስላለብኝ መሄድ አለብኝ ብሏት ጥሏት ወጣ። ናታሊያ በልቧ እንዲህ አለች፣ ልጄ ሆይ እንደ አባት ያለ ሁለት ልብ ያለው ሰው አባት ሊኖር አይገባም። ከአሁን በኋላ ከእርሱ ጋር ምንም ግንኙነት የለኝም አለች። አሌክሳንደር የናታሊያን ማርገዝ ሳይሰማ ቀናት ተቆጠሩ። በመጨረሻም ሳራ ወደ ናታሊያ መታ እኔ ነፍሰ ጡር ነኝ አለች። የአሌክሳንደርን ልጅ አርግዣለሁ ስትል በኩራት ነገረቻት። ቀጥላም አንቺ ልጅ መውለድ የማትቺ መካን ነሽ፣ ስለዚህ አሌክሳንደር ቤት ለቀሽ መውጣት አለብሽ። አሌክሳንደር ድሮ ይወድሽ ነበር፣ አሁን ግን እኔን ነው ስትል ተሳለቀችባት። ናታሊያ ግን በረጋ መንፈስ እንዲመለሰችላት ብትቆጪም ብትጮሂም እኔ እስካሁን እስካለው ድረስ አንቺ ሁልጊዜም አስቀያሚ ውሽማ ሆነች ትቀሪያለሽ አለቻት። አሌክሳንደር ማታ ወደ ቤት ሲመለስ ናታሊያ ስታለቅስ አገኛት። ለምን ታለቅሻለሽ? ማን አስቀየመሽ? ንገሪኝና ላስተምረው አላት። ናታሊያ ግን በትኩረት እያየችው አንድ ጥያቄ ጠየቀችው። አሌክሳንደር የምትደብቀኝ ነገር አለ? የአሌክሳንደር ፊት በድንጋጤ ደረቀ። ውሸቱ ሊያበቃ የናታሊያ የሞጫ ቀን ግን ሊያበቃ ጥቂት ቀናት ብቻ ቀርተውታል። አሌክሳንደር ልጅ ባይኖርሽም እወድሻለሁ እያለ በሌላ በኩል ከሳራ ልጅ መጠበቁ የክህደቱ ጥልቀት ምን ያህል መርዛማ እንደሆነ ያሳያል። ናታሊያ ለልጇ ስትል ከማይገባት ህይወት ለመውጣት የወሰነች ውሳኔ ትልቅ መስዋዕትነት ነው። በመጨረሻው ምሽት አሌክሳንደር እባክህ ዛሬ አትሂድ ብላ ናታሊያ ብትለምነውም ሳራ ሆዴን አመመኝ ብላ ስትደውልለት ናታሊያን ጥሯት ሮጠ።
እርሷም ተከተለችው። የሄደው ወደ ሆስፒታል ነበረ። ሆስፒታል ውስጥም ሳራን አቅፏት ስታይ በጣም አዘነች። ከዚያም ከሆስፒታሉ በምትወጣበት ጊዜ አንድ መኪና ገጫት። በዚህ ጊዜ የተመለከታት ሊዮናርድ ነበረ። ሊዮናርድም በሌላኛው በር ናታሊያን ወደ ሆስፒታሉ ሲያስገባ፣ አሌክሳንደር ደግሞ በሌላኛው በር ወደ ቤት እየተመለሰ ነበረ። ከ3 ቀናት በኋላ ስትነቃ ያጋጠማት መርዶ ግን መሪር ነበር። ልጇን አጣለች። ናታሊያ በሆስፒታል በነበረችበት ጊዜ ሳራ መልእክት ልካላት ነበር። አሌክሳንደር እኔንና ልጄ መርጧል። እኔ አርግዤም እንኳን ሊርቀኝ አልቻለም። በአንቺ የሰርግ አልጋ በቢሮውና በሜዳው ላይ ሁሉ አብረን ነበርን። አንቺ የተጣልሽ ሴት ነሽ፣ አሁኑኑ ውጪ አለቻት። ናታሊያ ዝምታን መረጠች። ለአሌክሳንደር የነበራትን ጥቂት የቀረች ፍቅር በዛሽ ቅጽበት አመድ ሆነች። ከጥቂት ቀናት በኋላ ናታሊያ ወደ ቤት ተመለሰች። አሌክሳንደር በድንጋጤ አቅፏት የት ጠፋሽ? ላብድ ነበር አላት። ናታሊያ ግን በተረጋጋ መንፈስ ከጓደኛዬ ጋር ነበር፣ ዛሬ ማታ እራት አብረን እንብላ አለችው። አሌክሳንደር ግን በዛሽ ምሽት ስራ አለብኝ ብሎ በድጋሚ ዋሻትና ወደ ሳራ ሄደ። ናታሊያም እንዳለች ይህ የመጨረሻ እራት አስፈላጊ አልነበረም ማለት ነው። አሌክሳንደር ማታ ከሳራ ጋር ሲዝናና አድሮ ጠዋት ወደ ቤት ሲመለስ ቤቱ ጭር ብሏል። ናታሊያም የለችም። ልብሶቿ፣ ጌጣጌጦቿና ንብረቶቿ ሁሉ ተጠርገው ወጥተዋል። ጠረጴዛው ላይ አንድ ነገር አገኘ። የጋብቻ ቀለበቷን ጠረጴዛው ላይ አስቀምጣ ጥላ ወጥታ ነበረ። ከዛም አሌክሳንደር የልደቱ ቀን እንዲከፍተው የሰጠችው ቁልፍ አስታወሰና ወደ ሳጥኑ ሄደ። ሳጥኑንም ሲመለከት የፍቺ ወረቀት አስቀምጣለት ነበረ። ናታሊያ ከቤቷ ስትወጣ ሁሉንም ትዝታዎቿን አቃጥላው ነበረ። ከዚህ መካከል ደግሞ በወጣትነቱ ጊዜ ለሷ የጻፈው ማስታወሻ ነበረ። ናታሊያ ጣፋጭ ትወዳለች። ዛሬ ናታሊያ ታማለች። ልቤ ተሰበረ። አባቷ እንድንጋባ ስለፈቀዱልኝ እስከ ሞት ብደበደብም ደስተኛ ነኝ። አሌክሳንደር በድንገት ድሮ የነበረውን እውነተኛ ፍቅርና ዛሬ ያደረሰውን ክደት አስታውሶ ልቡ ተሰበረ። ናታሊያ ለ30 ቀናት ስትዘጋጅ እንደነበርና ቆሻሻ ስትል የነበረው የሱን ውሸቶች እንደነበር አሁን ገባው። ናታሊያ ወደ ውጭ በረረች። አሌክሳንደር ስልኳን ቢደውልም አይሰራም። የናታሊያ የመጨረሻ ቃል እንዲህ የሚል ነበር። አሌክሳንደር በዚህ ምድር ላይ ዳግመኛ እንዳንገናኝ ተስፋ አድርጋለሁ። አሌክሳንደር በባዶ ቤት ውስጥ ሆኖ ተንበርክኮ ሲያለቅስ፣ ናታሊያ ግን ወደ አዲስ ህይወት ያለ ክህደትና ያለ ውሸት በረረች። አሌክሳንደር ናታሊያ ጥላው መሄዷን ሲረዳ አይምሮ ተናወጠ። ቤቱን ሲፈትሽ ሳራ ለናታሊያ ስትረብሻትና ስታስፈራራት እንደነበር የሚያሳዩ መረጃዎችን አገኘ። ወዲያውኑ ወደ አየር ማረፊያ ኤርፖርት እየበረረ ሄደ። አሌክሳንደር ናታሊያን ስልክ ደውሎ አገኛትና ኤርፖርት እንዳለ ነገራት። ናታሊያ እባክሽ አትተይኝ፣ ተሳስቻለሁ። ዳግመኛ ሳራን አላያትም። ያላንቺ መኖር አልችልም፣ እሞታለሁ እያለ ለመናት። ናታሊያ ግን በቁርጥ ድምፅ እንዲህ አለችው፣ ሌላ ነገር ይቅር ሊባል ይችላል፣ ክህደት ግን በፍጹም ይቅርታ የለውም። መሞት ከፈለግ ደግሞ ሂድና ሞት። አሌክሳንደር አብዶ ከኔ ትዕዛዝ ውጪ ዛሬ ምንም አውሮፕላን መነሳት የለበትም ያለ ቢጮህም ናታሊያ ወዳለችበት ቦታ መድረስ አልቻለም። ሊዮናርድ መጥቶም አሌክሳንደርን በመምታት መሬት ላይ ዘረረው። ሊዮናርድ በአሌክሳንደር ላይ የጮኸ እውነቱን ዘረገፈለት። ለእሷ ባል ለመሆን አትመጥንም። ናታሊያ ከ10 ቀን በፊት በመኪና አደጋ ልጇን እንዳጣች ታውቃለህ? አንተ ከውሽማ ጋር ስትዝናና እሷ በሞትና በህይወት መካከል ሆስፒታል ተኝታ ነበረ። አሌክሳንደር በድንጋጤ ደነዘዘ። ነፍሰ ጡር ነበረች? ለምን አልነገረችኝም? ሲል ጠየቀ። ሊዮናርድም ብትነግርስ ምን ይለወጥ ነበር? በልብ ውስጥ ለሳራ እንጂ ለናታሊያ ቦታ አልነበረህም ሲል አሳረፈው። ናታሊያ አውሮፕላን ውስጥ ገብታ ለዘላለም ተለየችው። አሌክሳንደር በቁጣ ተሞልቶ ወደ ሳራ ሄደ። ሳራ ምንም እንዳልተፈጠረ ሆና አዲስ ልብሷን ልታሳየው ስትሞክር አሌክሳንደር ንቆ ያዛት። ለምን ለናታሊያ ነገርሻት? ለምን ረበሻት? እያለ ጮህባት። ሳራ በድንጋጤ ልጁን ትጎዳዋለህ ስትል ለመነችው። አሌክሳንደር ግን በጭካኔ እንዲህ አላት፣ የናታሊያ ልጅ ከሞተ ያንቺ ልጅ ለምን ይወለዳል? የናታሊያ ልጅ የቀብር ረዳት ይሁን አላት። አሌክሳንደር ሳራን ቆሻሻ መጫወቻ ብሎ በመጥራት በግድ ጽንሱ እንዲወርድ አደረገ። ሳራ እየጮኸችና እየለመነችው የመጣው ዶክተር በቤቷ ውስጥ አቦርሽን እንድታደርግ አደረጋት። ሳራ ልጇን አጣች። አሌክሳንደር ይህ ለናታሊያ የከፈልሽ ዋጋ ነው አላት። ነገር ግን በዚያው ቅጽበት አንድ እውነት በሀሳብ ውስጥ መጣ። ሳራን የጎዳት አንተነ፣ ናታሊያን የገደልካት አንተነ፣ ዋናው ወንጀለኛ አንተ ራስህ ነህ የሚል። ናታሊያ በሰላም ወደ አዲስ ሀገር ስትደርስ፣ አሌክሳንደር ግን ሁሉን ነገር አጥቶ በጸጸት እሳት ውስጥ ለብቻው ቀረ። አሌክሳንደር ናታሊያን ፍለጋ በሚባዝንበት ወቅት ሳራ የመጨረሻውን መርዝ ተፋችበት። በናታሊያ አይን አንተ ቀድሞውኑ ቆሻሻ ሆነሃል፣ አንተ ራስህ ነህ ፍቅሯን በእጅ የገደልከው ስትል አፌዘችበት። በዚያው ቅጽበት ግን ዓለም በአሌክሳንደር ላይ ተገለበጠች። አሌክሳንደር እና ሳራ በቢሮና በሜዳ ላይ ሲማግጡ የሚያሳዩ ቪዲዮዎችና ጽሁፎች፣ መልእክቶች በመላው የኢንተርኔት ገጽ ተሰራጩ። ህዝቡ በአሌክሳንደር ላይ ተነሳ። አሌክሳንደር በጋዜጠኞች ተከበበ። በካሜራማን ፊት ተንበርክኮ ናታሊያ ተመለሺ፣ ተሳስቻለሁ ያለ ቢለምንም ህዝቡ ግን አንተ አስቀያሚ የሰው ቆሻሻ እያሉ ይረግሙት ነበረ። ቆሻሻም ይጥሉበት ነበር። ናታሊያ ይህንን ሁሉ በስልኳ ላይ ሆና ትመለከት ነበረ። እንዲህም አለች፣ አሌክሳንደር ይህን ለልደት የሰጠው የመጀመሪያው ስጦታ ነው። ለሰራኸው ስህተት ዋጋ
መክፈል አለብህ። ናታሊያ የአሌክሳንደር የሰጣትን ሀብት በሙሉ ሸጠችው። ያንተ ገንዘብ ቆሻሻ ነው፣ 1 ሳንቲም አልፈልግም በማለት በቤተሰቧ ስም ለድሆች እንዲሰጥ አደረገች። ቀጥላም በየትን ግሩፕ ውስጥ የነበራትን 20% ድርሻ ለገበያ አቀረበችው። ይህም የኩባንያው መሰረት አናጋው። ባለድርሻ አካላት አሌክሳንደርን ከስልጣኑ ለማውረድ ተነሱ። አሌክሳንደር ኩባንያውን ለማዳን የናታሊያን ድርሻ መልሶ ለመግዛት የቀረውን ሀብት በሙሉ አሟጠጠ። ናታሊያ ግን እቅዷ ሰምሮላት ነበር። አሌክሳንደር የገንዘብና የስልጣን ባሪያ አደረገችው። አሌክሳንደር ወደ ጓደኞቹ ሄዱ። በቁጣ ጠየቃቸው። እናንተ ናችሁ ወደ ሳራ የገፋችሁኝ፣ እናንተ ናችሁ ትዳሬን ያፈረሳችሁት እያለ ሲደበድባቸው፣ እነሱ ግን እንዲህ ብለው መለሱለት። አሌክሳንደር ለአንድ ሴት ብለ ይህንን ሁሉ ነገር ታደርጋለህ? ያቺ ናታሊያ ልታከስር ነበር። በዚህ መሃል ሊዮናርድ ለናታሊያ መጠጊያ ሆነላት። ናታሊያ ለመጀመሪያ ጊዜ ያለ ፍርሃትና ያለ ክህደት ትከሻ አገኘች። አሌክሳንደር በናታሊያ ፍቅርና በጸጸት እብደት ውስጥ ወደቀ። አብረውት ያደጉ ጓደኞቹ ይህች ሴት ክፉ ናት፣ አትገባም ብለው ሲሰድቧት፣ እርሱ ግን እሷ የኔ መላ ህይወት ናት እያለ በቁጣ አጠቃቸው። ቤተሰቦቻቸው እንዲከስሩና ራሳቸውም እንዲደበደቡ ትእዛዝ ሰጠ። አሌክሳንደር ናታሊያን ለሚያገኝ 100 ሚሊዮን ብር ሽልማት አወጀ። ናታሊያ ግን ይህን ስትሰማ እንዲህ አለች፣ ገንዘብ ከበዛበት እንዲያጠፋው እናግዛው። ከዛም የሐሰት መረጃዎችን በመላው ዓለም እንዲሰራጭ አደረገች። አሌክሳንደር ናታሊያን ፍለጋ ወደ እንግሊዝ፣ ጀርመንና ጣሊያን እየበረረ ዞረ። በሄደበት አየር ማረፊያ ሁሉ ግን ሰዎች አንተ ያጭበረበርክ አይደለህም እያሉ ይተፉበትና ያፌዙበት ነበር። እርሱ ግን በየመንገዱ ሚስቴን አያቿት እያለ እንደ እብድ ይለምን ነበር። አሌክሳንደር ናታሊያ ጣሊያን ውስጥ በአንድ ቤተክርስቲያን መገኘቷን ሰምቶ ሮጠ። በዚያም ሰርግ እየተካሄደ ነበረ። ናታሊያ ሌላ ሰው ልታገባ ነው በሚል ድንጋጤ ጥበቃዎቹን ደብድቦ ሊገባ ሞከረ። ነገር ግን ሰርጉ የሱ አልነበረም። በጥበቃዎቹም ክፉኛ ተደብድቦ መሬት ላይ ወደቀ። እየደማና እየተሳበ እንደዚህ አለ፣ መሞት የለብኝም፣ ገና ናታሊያን አላገኘዋትም አለ። ናታሊያ በአንድ ሱቅ ውስጥ ቆይታ ለሱቁ ባለቤት እንዲህ ስትል መመሪያ ሰጥታ ነበረ። ያ ሰው የኔን ፎቶ ይዞ ከመጣ አሁን ተፋትቼ የዓለም ዙሪያ ጉዞ እንደጀመርኩና ወደ ግሪክ እየሄድኩ እንደሆነ ንገሪው ብላ ተናግራ ነበረ። አሌክሳንደር ወደ ሱቁ ደርሶ ሲጠይቅ ሱቅ ስትጠብቅ የነበረችዋ ሴት ናታሊያ የነገረችውን ነገረችው። እንዲያውም ናታሊያ የገዛችውን የስጦታ ሳጥንና ያኖረችውንም የስልክ ቁጥር አሳየችው። አሌክሳንደር ቁጥሩን ለማግኘት በኪሱ ያለውን ውድ ንብረት ሁሉ ለሱቁ ሰጥቶ ስልኩን ገዛው። አሌክሳንደር ስልኩን ይዞ ናታሊያን ለማግኘት ደወለ። ነገር ግን ናታሊያ በሌላኛው ጫፍ ሆና እንዲህ አለች፣ አሌክሳንደር በመካከላችን ያለው ነገር ሁሉ እንዳበቃ መቼ ነው የሚገባ? ወደ ኋላ መመለሻ የለህም አለችው። አሌክሳንደር በባዶ ተስፋ ዓለምን ሲዞር፣ ናታሊያ ግን በነፃነት አዲሱን ህይወቷን ጀመረች። እርሱ ለዘላለም የናታሊያን ጥላ አሳዳጅ ሆኖ ቀረ። አሌክሳንደር ናታሊያን ፍለጋ ወደ ግሪክ ለመሄድ ሲዘጋጅ ስልኩን የሸጠችለት ባለሱቅ ስልክ የተሰረቀ ብላ ለፖሊስ በሐሰት በማመልከቷ ፖሊስ አሌክሳንደርን ያዘ። ይህ ሁሉ የናታሊያ ሴራ እንደሆነ ቢረዳም ሊያገኛት ግን አልቻለም። በዚህ መሃል መኪና ገጭቶት ወደ ሆስፒታል ገባ። ከዛም አያቱ መታ ተቆጣችው። ቤተሰብ ሰላም ሲሆን በረከት ይሞላል፣ አንተ ግን የቤተሰባችንን ስም አጠፋ። ናታሊያ ለቃ ከሄደች አይቀሬ ነው፣ አትመለስም አለችው። አሌክሳንደር እያለቀሰ እባክሽ አያቴ እንድታገኘኝ እርጂኝ ብሎ ለመናት። አያቱም ለናታሊያ ደወሉላት። ናታሊያ ግን በአቋሟ ጸናች። አያቴ የተሰበረ መስታወት እንደገና ሊጠገን አይችልም። አሌክሳንደር ትልቅ ሰው ነው፣ ለሰራው ስህተት ዋጋ መክፈል አለበት አለች። አሌክሳንደር ስልኩን ተቀብሎ ናታሊያ ብሎ ቢጮህም አያቱ የእናንተ ግንኙነት አብቅቷል ብለው ስልኩን ዘጉት። ናታሊያ አሌክሳንደርን ትታ ከሄደች በኋላ ትልቅ የህግ ባለሙያ ሆነች። በአንድ ወቅት የአንድን ኩባንያ በ100 ሚሊዮን ዶላር ኪሳራ በማዳኗ በአመት 50 ሚሊዮን ዶላር ደሞዝ ተቀጥራ አዲሱን ህይወቷን በስኬት ጀመረች። በዚህ መሃል ዶቫን የተባለ አዲስ ሰው ህይወቷ ውስጥ ገባ። ናታሊያ ለሌላ ፍቅር ዝግጁ አይደለውም ብትለውም እርሱ ግን ፍቅር ባይኖርሽም እንኳን ከጎንሽ ልሁን በማለት አጽናናት። በሌላ በኩል አሌክሳንደር በስራ ቦታው ላይ ሰራተኞቹን ሲገጽ ሰራተኞቹ በድፍረት መለሱለት። አንተ ሚስትን የከዳ ቆሻሻ ነህ፣ እሷ ጥላ ሄደችው ያንተን ግብዝነት ስላወቀች ነው። አሌክሳንደር ብቻውን ሲቀር ሆዱን አመመው። ይህ ሁሉ ስቃይ ለሰራውት ክደድ የሰማይ ቅጣት ይሆን? ሁሉንም ብታገስ ናታሊያ ትመለስ ይሆን እያለ በቁጭት ይቃጠል ጀመር። አሌክሳንደር ስለ ናታሊያ አዲስ መረጃ ደረሰው። ናታሊያ ከሌላ ሰው ጋር በአንድ ቤት ውስጥ እንደምትኖር ተነገረው። ሊዮናርድ ለናታሊያ ድመት ይዞላት መጣ። በዚህም ሰርፕራይዝ ሆና እንዴት ድመት እንደምወዳ ወክ ብላ ጠየቀችው። እርሱም በዩኒቨርሲቲ ሳሉ በመንገድ ላይ የምታገኛቸውን ድመቶች ትመግባቸው እንደነበረ ነገራት። ቀጥሎም ዩኒቨርሲቲ ውስጥ ታሞ በወደቀ ጊዜ እርሷ እንዳዳነችው ነገራት። ገና ተማሪ ያሉ ራሱን ስቶ በወደቀበት ወቅት የረዳችው እሱ እንደነበረ ነገራት። ከዚያን ጊዜ ጀምሮ ይወዳት እንደነበረም ገለጸላት። በዚያ በለቅሶ ተሰብራ በነበረችበት ወቅት ክላውድ ቪው ላይ ሶፍት ያቀበላትም እርሱ ነበረ። ናታሊያም ለምን ቀድመህ አልነገርከኝም ስትል ጠየቀችው። ዶኖቫም ሸክም ልሆንብሽ አልፈለግኩም፣ ስለምወድሽ ብቻ ነው ያደረግኩት ሲል በቅንነት መለሰላት። በዚህ መሃል አሌክሳንደር በድንገት ተከሰተ። እንደገና ተንበርክኮ ከህይወቴ አስወግጃታለሁ፣ ለልጃችን በቀል አስወርጄባታለሁ፣ እባክሽ
ይቅርታ በይኝ እያለ ይጠይቃት ጀመር። ናታሊያ ግን በሚጸየፍ ስሜት እንዲያለችው አንተ የማይታመን ሰው ነህ። ጥፋቱን ሁሉ ሳራ ላይ ታድላክካለ። አንተስ ጥፋተኛ አይደለህም? የዝሙት ፈተናን መቋቋም ያቃተ አንተ አይደለህም? በህልም እንኳን ይቅርታን እንዳታስብ አለችው። ናታሊያ ብታባረረውም አሁንም ውስጧ በሀዘን ተሰብሮ ነበር። ለምን አሁንም እሱን ሳየው ልቤ ይጎዳል ስትል ለብቻዋ ለመሆን ወሰነች። የናታሊያ የስራ ባልደረቦች የስራ ስኬቷን ለማክበር ድግስ አዘጋጁ። ሊዮናርድም ተጋብዞ ነበረ። የናታሊያ ጓደኛ ካሜላ ሊዮናርድ ለናታሊያ ያለውን እውነተኛ ፍቅር እንዲያሳይ ጫና ታደርግበት ነበር። ድግሱ በደስታ እየቀለጠ ሳለ አሌክሳንደር ሳይጋበዝ በድጋሚ ገባ። ለሁሉም ሰው ውድ ስጦታዎችን እያከፋፈለ እኔ የናታሊያ ባል ነኝ በማለት ራሱን አስተዋወቀ። ናታሊያ ግን ወዲያውኑ አቋረጠችው። ያቀድሞ ባል እኛ ተፋተናል። አሌክሳንደር ግን በትንሽ አለመግባባት ነው የተለያየ ነው። አሁን መልሼ ላገኝሽ እየሞከርኩ ነው እያለ ሊዋሽ ሞከረ። ሊዮናርድ ግን ጣልቃ በመግባት አንተና ናታሊያ የተለያየችሁት በትንሽ ነገር እንዳልሆነ መላው ሀገሪቱ ያውቀዋል። ዚፕህን መዝጋት ባለመቻል ሚስትህን ያጣ ሰው ነህ በማለት አሳፈረው። በድግሱ ላይ የነበሩ ሰዎች ሁሉ ግራ ተጋቡ። በአንድ በኩል ለአመታት ሲወዳት የነበረውና ዛሬም በክብር የሚንከባከባትን ሊዮናርድን፣ በሌላ በኩል ደግሞ ጥሏት የሄደና ዛሬ በጸጸት የሚቃጠለውን አሌክሳንደር። ናታሊያ በሁለት ወንዶች መካከል ቆማለች። አንዱ የቆሰለ ታሪኳ ነው፣ አንዱ ደግሞ የወደፊት ተስፋዋ። በድግሱ ላይ እውነት ወይስ ትዕዛዝ ጨዋታ ሲካሄድ ጠርሙሱ በአሌክሳንደር ላይ ያመለከተ። አንዱ የስራ ባልደረባ ከናታሊያ ጋር ለምን ተፋታችሁ ብሎ ጠየቀው። አሌክሳንደርም አንገቱን ደፍቶ መራራውን እውነት ተናገረ። ይቅር የማይባል ስህተት ስለሰራው ነው። ናታሊያን ከዳኋት፣ የገባሁትን ቃል ኪዳን አፈረስኩ፣ በማጻኗ የነበረውን ልጃችንን እንዲሞት ምክንያት ሆንኩኝ፣ 1000 ጊዜ በሞት እንኳን አይበቃኝም አለ። ይህንን ሲሰሙ አንዳንዶቹ አዘኑለት፣ ሌሎች ግን ከዳተኛ ሰው ይቅርታ አይገባውም በማለት በናታሊያ ጎን ቆሙ። አሌክሳንደር በበቀል ስሜት ተሞልቶ ሊዮናርድን አንተ ወደ ናታሊያ የቀረብከው አቅዳ ነው አይደል ሲል ጠየቀው። ሊዮናርድም በኩራት አዎ፣ ናታሊያ አንተን እስከመረጠች ድረስ ፍቅሬን ቀብሬው ነበር፣ ነገር ግን አንተ ስለከዳሃት በልበ ሙሉነት ከጎኗ እንድቆም እድል ሰጠኸኝ አለው። አሌክሳንደር ሊመታው ሲሞክር እና ናታሊያ አቁም ብላ ጮኸችና ድግሱን ጥላ ወጣች። በማግስቱ አሌክሳንደርና ናታሊያ የምትወደውን አሳ ጠብሶ ቢሮዋ ድረስ ይዞላት መጣ። እጁ በቃጠሎ ቢቆስልም ለሱ ያለው ፍቅር ለማሳየት እየጣረ ነበር። ነገር ግን ናታሊያ አልተደነቀችም። አሌክሳንደር ይህንን ትርጉም የሌለውን ነገር አቁም። እኔ በታመምኩበት ልጄ ሞቶ በህይወትና በሞት መካከል በነበርኩበት ጊዜ አንተ የት ነበርክ? ከሳራ ጋር አልጋ ላይ የማገጥ ካልነበረም የኛ ግንኙነት እንደዚህ ብርጭቆ ነው። አንዴ ከተሰበረ በኋላ ተመልሶ ሊገጥም አይችልም አለችው። ናታሊያ አባቷ ሊሞቱ ሲሉ አሌክሳንደር የገባውን ቃል አስታወሰች። ለዘላለም ታማኝ ሆናለሁ፣ በፍጹም አላስከፋትም ብሎ ለአባቷ ቃል ገብቶ ነበረ። አሌክሳንደር ያንን ቃል ኪዳን በገዛ እጁ አፈረሰ። አሌክሳንደር አንተ የክህደት ደስታ መርጠህ ቃልህን የረሳ ቀን ትዳራችን አብቅቷል አለችው። ናታሊያ በህመም ላይ ያለች አሌክሳንደር በድጋሚ ሾርባ ይዞላት መጣ። እሷ ግን በቁጣ አባረረችው። ሆኖም ግን የጥላቻና የፍቅር ትግል ባለበት በዚህ ወቅት ያልተጠበቀ አደጋ ተከሰተ። የቀድሞ ሽማ ሳራ ህይወቷ በመበላሸቱና ናታሊያን ለመበቀል በቢላዋ ልትወጋት መጣች። አሌክሳንደር ግን ወዲያውኑ በመሃል ገብቶ ናታሊያን ለማዳን ሲል በቢላው ተወጋ። ማንም እንዲነካሽ አልፈቅድም ብዬ ነበር፣ ቃል ገብቼልሽ ነበር አላት። ሳራ በፖሊስ ቁጥጥር ስር ስትውል አሌክሳንደር በደም ተዘፍቆ ወደ ሆስፒታል ተወሰደ። ናታሊያን በድንጋጤ እባካችሁ አድኑት እያለች ትጮህ ነበረ። ሊዮናርድም ናታሊያን እያጽናናት አሌክሳንደር ከሞት ተረፈ። ናታሊያ አሌክሳንደር ስለረዳት ብቻ ሆስፒታል ውስጥ ስታስታምመው ቆየች። አሌክሳንደርም በድጋሚ አብሮ የሚሆኑ መስሎት ተስፋ አደረገ። አሌክሳንደር ከሆስፒታል ሲወጣ ናታሊያን ወደ አንድ ልዩ ቦታ ወሰዳት። ያ ድሮ በክህደት የተበከለውን የውድድር ሜዳ በሙሉ ገዝቶ ለብቻው እንደነበረው የድሮ ትዝታ ቀይሮታል። አሌክሳንደር በዚያው ስፍራ ተንበርክኮ በድጋሚ ጥያቄ ያቀረበላት። ናታሊያ ያለ አንቺ መኖር አልችልም፣ ያለፈውን መጥፎ ትዝታ ወዶ ረስተን እንደገና እንጀምር፣ ታገቢኛለሽ የሚል ጥያቄ ያቀረበላት። ናታሊያ ግን አይኖቿ በእንባ ተሞልተው ነገር ግን በጽናት እንዲያለችው አሌክሳንደር ያለፈው አልፏል፣ ወደኋላ መመለስ አልችልም፣ ስላዳንከኝ አመሰግናለሁ፣ ስላስታመምኩ ውለታህን ከፍያለሁ፣ ነገር ግን ይህ ማለት ይቅር ብያለሁ ማለት አይደለም። አሌክሳንደር እያለቀሰ ቢለምናትም ናታሊያ ግን የተሰበረው የልብ መስታወት እንደማይገጠም ስለምታውቅ ፊቷን አዙራ ሄደች። አሌክሳንደር ናታሊያን ለምን ካለፈው ታሪክ ጋር አትላቀቂም በማለት ተማጸናት። ናታሊያ ግን ወደ ኋላ መመለስ አልችልም ስትል መለሰችለት። አሌክሳንደር ገና ሲጋቡ በቤታቸው ጓሮ ባለው ዛፍ ስር የተቀበረ ደብዳቤ እንዳለና ለወርቃማው የጋብቻ በዓላቸው ሊያነቡት አስቦ እንደነበር ነገራት። ናታሊያ ግን እንዲህ አለችው፣ ደብዳቤው ሊገኝ ይችላል፣ ትዳራችን ግን በብዙ ቀዳዳዎች ተሞልቶ አልቋል። አሌክሳንደር ይህ ሁሉ የኔ ጥፋት ነው፣ አንቺን ማጣት የሰማይ ቅጣቴ ነው በማለት አመነ። ናታሊያም ድሮ ኩላሊቷን ሰጥቶ ህይወቷን ስላዳነው አሁን ያለውን ሀብት በሙሉ ሊሰጣት ቢፈልግ እንኳን አልተቀበለችውም። አሌክሳንደር ስለወደድከኝ አመሰግናለሁ፣ አሁን ግን በራሴ መንገድ መጓዝ እፈልጋለሁ፣ ለመጨረሻ ጊዜ እቀፈኝ አለችው። ተቃቀፉና ለዘላለም ተለያዩ። ከ10 ዓመት በኋላ ጊዜያት ነጎዱ። ናታሊያ አዲሱን ህይወቷን ከሊዮናርድ ጋር
ትዳር መስርታለች። ናታሊያ ሊዮናርድን አግብታ የሚያምር ልጅ ወልደዋል። ሊዮናርድ ልጁን ለማሳቅ እንደ ውሻ እየጮኸ ሲጫወት ናታሊያ በደስታ ትመለከታቸዋለች። ሊዮናርድ ድሮ ለናታሊያ ቃል በገባው መሰረት በታማኝነትና በፍቅር አብሯት ኖሯል። አሌክሳንደር ብቻውንና በጸጸት ተሰብሮ ቀርቷል። ናታሊያ ከሌላ ሰው ጋር ያላትን ደስታ ከሩቅ ሆኖ ይመለከታል። የዘራሁትን አጨድኩ፣ ብቸኝነት የሚገባኝ ቅጣት ነው። ናታሊያ ደስተኛ ሁኚ፣ እንደፈለግሽው ዳግመኛ አንገናኝም ሲል ለራሱ ተናገረ። ናታሊያና ሊዮናርድ የልጃቸውን እጅ ይዘው ወደ ቤታቸው ሲያመሩ አሌክሳንደር ግን በጨለማ ውስጥ ብቻውን ቀረ። ታማኝነት አንዴ ከጠፋና ፍቅር አንዴ ከከሰረ በሚሊዮን የሚቆጠር ገንዘብና የዘገየ ጸጸት ሊመልሰው አይችልም። እውነተኛ ደስታ የሚገኘው ዋጋ በሚሰጠውና በታማኝነት ትከሻ ላይ ብቻ ነው።